ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች፣ ዛሬም እነዚህን በመሰሉ ቃላቶች ተከስቻለሁ። ያው እነዚህ ቃላቶች እንደምታዩዋቸው በቁጥር ሰጥቻቸዋለሁ። ዛሬ ደግሞ በመጀመሪያ ዙር ያሉት 1 2 3 4 ብለው እስከ የት ድረስ ይሄዳሉ መሰላችሁ? እስከ 18 እስከ 18 እዚህ ጋር የመጨረሻው ቁጥር 18 ነች። ሁለተኛው ዙር ደግሞ እዚህ ጋር 36 ያበቃል። እንደገና ዙሩ በዚህኛው ዙር 36 አሁን ዛሬ 36 ቃላቶችን ነው ጽፌ ይዤላችሁ የመጣሁት ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ቪዲዮውን ቫይራል እንዲሆን ለሌሎች እንዲዳረስ። እንግዲህ ይህ ቻናል ለእናንተ ነው። እናንተ ናችሁ የምትማሩበት። እንግዲህ የምታሳድጉትም የምታከሱትም እናንተ ናችሁ እና በተቻላችሁ በጣም ላይክ አድርጉት፣ ስታዩ ሼር አድርጉት፣ እንዲያደግ ለሌሎች እንዲዳረስ ማለት ነው። መማር ለምትፈልጉ እዚህ ጋር አለ ስልክ ቁጥሬ። በኢሞ፣ በዋትሳፕ፣ በቴሌግራም በምትፈልጉት በሚመቻችሁ ፕላትፎርም ከየትኛውም ቦታ ላይ ሆናችሁ የትኛውንም አይነት ስራ እየሰራችሁ መማር ትችላላችሁ። በቀን 1 ሰዓት መመደብ ብቻ ነው የሚጠበቅባችሁ። በአጭር ጊዜ የምትፈልጉትን ማወቅ ትችላላችሁ ማለት ነው። ያለምንም ፍርሃት፣ መሸማቀቅ ምናምን ምክንያት አልባነት። ምክንያት ጥሩ አይደለም፣ ወደኋላ ጎታች ነውና ለራሳችሁ ምክንያት ሳትሰጡ ያላችሁን ጊዜ ተጠቅማችሁ አሁን ላይ ይህንን እውቀት ሸምቱ እላለሁኝ። እንግዲህ ወሬ አላበዛባችሁም። በቀጥታ ወደ ንባብ ነው የምንገባው ማለት ነው። ወደ ንባብ ስንገባ ምን ይላል እዚህ ጋር? ነ ነች እቺ ደግሞ የጸ ዘር ነች። አራተኛዋ ነ ጻ ነ ት ነ ጻ ነ ት ነጻነት ነጻነት። እሺ ከዛ ሁለተኛ ላይ ያለው ግልጽ ግ የገዘሩና ስድስተኛዋ ግልጽ 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 ይላል። ኦኬ ሶስተኛ ታታሪ ታታሪ ሰራተኛ ማለት ነው። በጣም ሳይደክም የሚሰራ ጎበዝ የሆነ ሰው። እሺ እዚህ ጋር ደግሞ ምንድነው? ጎበዝ ይቅርታ፣ ጎበዝ ጎበዝ ጎበዝ። እሺ ጎበዝ ይላል አራተኛ ላይ። ኦኬ ወደ አምስተኛው ከፍ ስንል ዝቅ ስንል ጥቅም ጥቅም ይላል። ጥቅም ኦኬ። ከዛ ጎልማሳ ጎልማሳ ኦኬ። ከዛ ቁጭት ኦኬ። ቅንነት። እሺ ከዛ ቅናት ቅንነትና ቅናት ፍጹም የተለያዩ ተቃራኒዎች ናቸው። በአንድ ላይ የማይሄዱ ጀርባ ነው። ሆድና ጀርባ አለ አይደል? ሆድና ጀርባ አይገናኝም አይደለ? ቅንነትና ቅናት ምናልባት ከቃላቱ ድምጽ ተመሳሳይነት ትርጉሙም ተመሳሳይ እንዳይመስላችሁ። ይሄ የሚጠፋችሁ አይኖርም በእርግጥ። እሺ ከዛስ 10 ቁጥር የዋህ እሺ ከዛ ታዛዥ
ኦኬ ታዛዥ ዥን አያችኋት አይደለ? ዠ የሚባል ፊደል ነው ይሄ ዠ ይባላል። በነገራችን ላይ እስካሁን ቃላት ስሰራ የዠን ፊደል ብዙም ጊዜ ተጠቅሜው አላውቅም። አሁን ላይ የተጠቀምኩት ታዛዥ ዥ ስድስተኛው ነው እዚህ ጋር ታዛዥ ይላል። ኦኬ ከዛስ 12 ታማኝ 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 ኦኬ እዚህ ጋር ደግሞ 13 አጋዥ አጋዥ ይሄም ዥ ነው። ቅድም እዚህ ጋር እንዳሳየኋችሁ ዥ ተመሳሳይ ነው። አጋዥ ረዳት እንደማለት አይደል? አጋዥ ይላል ማለት ነው። ኦኬ ከዛ 14 ህልም 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 በነገራችን ላይ ሁለት አይነት ትርጉም ነው ያለው አይደለ? አንዱ ምንድነው? ተኝተን በእንቅልፍ ልባችን የምናየው ነገር የሚያሳየን በነገራችን ላይ ጥልቅ ወደ ትርጉሙ ስንገባ ተመሳሳይ ነው። ህልም አንደኛው ደግሞ ራዕይ የምናደርገው ወደፊት የምናስበው መድረስ የምንፈልግበት ቦታ እሱ ደግሞ ህልም ይባላል። እና ያው ዙሮ ነገን የምናይበት ነው ህልም ማለት ወደ ዋናው ትርጉም ደግሞ ስንገባ ነገን የምናይበት እንትን ህልም ይባላል ማለት ነው። ህልም ኦኬ ከዛ አላማ 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 ይሄ ከህልም ጋር ያው ተመሳሳይ ነው። ህልም አላማ ራዕይ ተመሳሳዮች ናቸው። እና አላማ እሺ አለም 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 አለምስ አለም ደግሞ ያው ይቺ አለም የምንኖርባት ማለት ነው። ምድራዊዋ የምድር እንትን በሙሉ አለም እሺ ከዛስ ሀ ላ ፊ ይቺን ሀ አስታወሳችኋት? ይቺ ብዙሃን ውሃ የምንላት ሶስተኛዋ ሁና ደግሞ አራተኛዋ ሀ ሁ ሂ ሃ ብለን አራተኛ ላይ የምናገኛት ማለት ነው። ሀላፊ 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 እሺ ሀላፊ ሀይል አሁን እንግዲህ እዩዋቸው ይቺም ሀ ናት ይቺም ሀ ናት። በነገራችን ላይ ሀ ሶስት ናቸው አይደለ? ሶስት ናቸው በአጠቃላይ ግን ሀ ተብሎ የሚጠሩ ሀ ድምጾች ስድስት ናቸው። ለምን? አሁን ይቺ የመጀመሪያዋ ሀሌታ ውሃ አለች አይደለ? የመጀመሪያው ሀ አራተኛዋ ናት ግን ሀ ናት። ሀ ሁ ሂ ሃ አራተኛ ላይ ስለምን ደግሞ ሶስት ሲባዛ በሁለት አራተኛ ላይ ስለምን ደግም ስድስት ይሆናል። ስድስት ሀዎች አሉ ስንጠራቸው እና ይቺም ሀ ናት ይቺም ሀ ናት ሌላም ሀ አለች። እንደዚህ ነው እና ወደ ሁለተኛው ዙር እንመለስ። ወደ ሁለተኛው ዙር ስንመለስ ከ19 ቁጥር እንጀምራለን። 19 ቁጥር ምንድነው የሚለው? አባይ 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 ከዛ 20 ፀሀይ 20 ፀሀይ ፀሀይ ኦኬ 21 ፀባይ 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 ኦኬ 22 ጸዳል 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 እሺ 23 ጸይም 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 ኦኬ 24 ድጋፍ 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 እሺ 25 ድምጽ 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 እሺ 26 ድራማ ድራማ ድራማ
ድራማ 27 ልብስ ልብስ 28 ደሞዝ 29 ደረጃ 29 ሶሪ 30 ደረጀ እሺ 31 ጠርዝ 32 ጥቅስ እሺ 33 ላይ ደርሰናል 33 ነብር 34 ነፍስ 35 አልጋ 36 እና የመጨረሻው ትሁት የመጨረሻው ቃል ነው። ትሁት በሚለው ቃላችን ቪዲዮአችን ጨርሰናል። የዛሬ ቪዲዮአችን በዚህ አበቃ። በያላችሁበት የሰዓት አቆጣጠር መልካም ምሽት፣ መልካም ቀን፣ መልካም ሌሊትም ሊሆን ስለሚችል ሰላም ሁኑልኝ። ቻው